ከሚስቴ ጋር እንጣላለን። ሰሞኑን ደግሞ ብሶባታል። በተለይ ትላንትና ገና ከስራ ስገባ ነው የጀመረችኝ። በነገር እየነካካች አላስተኛ ስትለኝ ድንገት መኪናዬን አስነስቼ ወጣሁ። እራት አልበላውም፣ ከፍቶኛል። ከሚስቴ ጋር መጨረሻችን እየደረሰ መሆኑ ታውቆኛል። ብቻ ጭር ያለው ጎዳና ላይ መኪናዬን እያከነፉ ድንገት መንገድ ዳር ያሉ ጎዳና ተዳዳሪ የሚመስሉ ጥንዶች አይኔን ሳቡኝና መኪናዬን ወዲያው አቆሙት። ሁለቱም ራፊ ልብስ ለብሰው ወለል ያለው ከተማ ዳር መብራት ስር እየተጎነታተሉ ይስቃሉ፣ ይጫወታሉ። አቤት ፍቅራቸው ሲያስቀና! ወንዱ ቀጭን መላጣ ነው። ልብስ አልለበሰም ቢባል ይሻላል። የተቀዳደደ ራፊ ልብስ ለብሶ ብርድ እያንዘፈዘፈው ከጎኑ ካለችው ልክ እንደሱ ከሲታ ራፊ ልብስ ከለበሰች ጸይም ሴት ጋር ይጫወታል፣ ይስቃል። ከመኪናዬ ወርጄ ያለማመንታት ተጠጋዋቸው። ቀን ስራ በዋልኩበት ሱፍ ስለነበሩ ዘንጫለሁ። ልክ አጠገባቸው ስደርስ የሚስቁት ጥንዶች ወደ እኔ ዞረው አይተውኝ መልሰው ግራ በመጋባት ተያዩ። ከእናንተ ጋር ለውን አልኋቸው። ሁለቱም ፊታቸውን አብርተው ፈገግ አሉልኝ። ሞቅ ያለ ጨዋታቸውን በመረበሽ ቅር ቢለኝም ቁጭ በል ሲሉኝ ብቻ ፈጥኜ መሬት ላይ ዘርፈት ጣልኩኝ። ደብሮሃል አይደል አለኝ ወጣቱ ልጅ። አዎ ምግብ አልበላውም፣ እራት ልጋብዛችሁ አልኋቸው። አይ ግድ የለም እኛ ይቅርብን ሴቷ በተለዋ መለሰች። የወጣቶች ነገር ስራ ገርሞኝ ትንሽ አስተዋልኋቸው። መንገድ ላይ የሚኖር ሰው ምግብ ልግዛለ ተብሎ ሲግደረደር እነሱን አየሁ። ጨለማ ላይ እያደሩ ብርድ ውስጥ የሚስቅ ሳይ የመጀመሪያዬ ነው። አሁንም አልተውኋቸውም። ደግሜ ጠየቅኋቸው። ለምን አትበሉም? ያስቸግራችሁ ይመስሏችሁ ነው? እኔ እኮ በፍጹም ጠዋት ከክያ ጋር እንቆርባለን፣ ሰዓቱ ደርሷል፣ ቤተ ክርስቲያን ልንሄድ ነው አለ። አሁንም ወጣቱ ፈገግ እንዳለ እኔም ደግሞ በተራዬ ከው ብዬ አየኋቸው። ጎዳና ላይ እየኖሩ ያሁን በቡቶ ልብስ ቁርባን አሁንም መወዛገቢያ አልቀረም። በእናታችሁ ስለ እናንተ ነገሩን አልኋቸው። እሱ ተሼ ይባላል፣ ባሌ ነው። ከኤሌመንታሪ ጀምረን አብረን የተማርነው። በአጋጣሚ እኔ እናትና አባቴን አላቅም። እሱ ደግሞ የደህና ቤተሰብ ልጅ ነው። ከቤተሰቦቹ እየሰረቀ የሚያኖረኝ እሱ ነበር። ስናድግ ፍቅር ጀመርን፣ ግን ልንጋባ ስንል ቤተሰቦቹ እኔን አልወደዱኝም፣ ተቃወሙት። እሱ ግን እኔን መረጠ። አብረን ሆነን ትምህርት መቀጠል ስለከበደን ትምህርት ትተን ስራ ጀመር። በኋላ ግን ራሳችንን ጎዳና ላይ ያገኘ ነው። ተሸን አይኑን እያየች ለምን እንደሆነ ባላቅም አሳዘኑኝ። ጎዳና ላይ ያወጣቸው ፍቅር ነው። በተለይ ተሸን አየሁት፣ በጣም ተጎድቷል፣ ከስቷል። አንገቱ ሰሎ አጥንቱ ይታያል። በጣም ደስ ትላላችሁ። ፈጣሪ ይጠብቃችሁ። በዚህ ሳለፍ ሰላም እላችኋለሁ ብዬ ያለኝን ገንዘብ ሰጥቻቸው ሄድኩኝ። ከዚያ ወዲህ ግን አላየኋቸውም፣ ቦታቸው ላይ የሉም። ከተለያየን ከ2 ሳምንት በኋላ አንድ ቀን ወደ ቤቴ ስገባ መንገድ ዳር ብቻዋን ስትስቅ ክያን አየኋት። ፀጉሯ ተንጨባሯ፣ ፊቷ ላይ ያለው ካፖርት ላይ እየጠቆመች ያለ ገደብ ትስቃለች። የሆነ ችግር እንዳለ ገብቶኝ ከመኪና ወርጄ ወደ ተቀመጠችበት ቦታ አመራው። እረፍ እረፍ፣ ኪኪኪኪ ተሸ እንጣላለን፣ ዋ እረፍ ኪኪኪኪ። ረጅም ሳቅ ትስቃለች። አጠገቧ ደርሼ ላናግራት ፈራ ተባ ያልኩ ሳለ ብራዘር ክያ ጋር መጣ ነው አለኝ። አንድ ፀጉሩን የሚጠቀልል ትንሽዬ ልጅ። አዎ ምን ሆና ነው? ምን ተፈጥሮ ነው? ተሸስ? ተሸ የለም፣ ክያ ደህና አይደለችም፣ አሟታል። ማለት ተሸየት ሄደ? ምን ሆነ? ምን ምናገረው ከብዶኝ ልቤ እየመታች ጸጥ አልኩኝ። እምባዬ ለምን እንደሚታገለኝ ሳላውቅ ጠብ ጠብ ማለት ጀመረ። ተሸሙጧል። ክያ ብቻዋን ቀርታለች። እንዴት ይህ እንዴት ይሆናል? አይሆንም ተሸ፣ ይህ እንዴት ይሆናል? አይሆንም ተሸ ኩላሊት ታማሚ ነበረ። እንዲያውም ክያ ኩላሊቷን ሰጥተው ነበር። ከቤተሰብ ከተጣሉ በኋላ ያላቸውን ገንዘብ ጨርሰው ነው ጎዳና የወደቁት። ባለፈው የቆረቡ ቀን ቁርባን ብቻ ሳይሆን ቀለበትም አስረው ነበር፣ ተጋብተው ነበር። ግን እሱ በ3ኛው ቀን አረፍ። ወይኔ ተሸ። ትንሹ ልጅ ከቆመበት ቁጢጥ ብሎ እየየ ማለት ጀመረ። አይኔም ባሞልቶ መንታ መንታ እየወረደ እንደምንም ዙሬ ክያን አየኋት። አንዴ የቁም እንጨት ላይ የተሸን ሸሚዝ ሰቅላ እያለቀሰች፣ አንዴ ደግሞ እየሳቀች ነው። በጣም አዘንኩ። ምንም ሳልል ወደ መኪና ተመለስኩ።